ጥቅምት 4 2004 አዲስ አበባ ስቴዲየም ሰው ሁሉ ከቤት ውጭ ያደረበት ታሪካዊ ቀን በኢትዮጵያ እግር ኳስ ኢትዮጵያ ከሱዳን የአፍሪካ ዋንጫ መስራቾቹ ሀገር ውለታ በፈጸሙለት መድረክ አመታት ጠብቀው ሊመለሱ በቁርጡ ቀን ተፋጠዋል። ለእሁድ 10 ሰዓት ጨዋታ ቅዳሜ ምሽት የዋሊያው ደጋፊ ስቴዲየም ተሰልፏል። ጥቅምት 4 2004 አዲስ አበባ ስቴዲየም በታሪኩ ታላቁን ጨዋታ ሊያስተናግድ መሰናዶን አጠናቋል። ተጋጣሚዎቹ ደግሞ ኢትዮጵያና ሱዳን የሰውነው ቢሻው ቡድን ኦምዱርማን ላይ 5-3 ተሸንፏል። የመልሱን ጨዋታ 2-0 ማሸነፍ ዋሊያውን ከ31 ዓመት በኋላ ወደ አፍሪካ ዋንጫው ይመልሳል። ለእሁድ 10 ሰዓት ጨዋታ ተመልካቹ እስከ መቼ በአፍሪካ ዋንጫው የሰው ተመልካች ሆነን ብሎ ቅዳሜ ምሽት 1 ሰዓት ስቴዲየም ለመግባት ተሰልፏል። ሌሊቱን ሙሉ በዛው አሳልፏል። ቅዳሜ ሌሊት በዋሊያዎቹ መንደርም እንቅልፍ ጠፍቷል። በጊዜው ሸበሌ መቀመጫውን ያደረገው የኢትዮጵያ ብሔራዊ ቡድን ወሳኙን ቀን በጉጉት እየተጠባበቀ ነው። ጫናውም ሀያል ሆኗል። ኮች የነገ 10 ሰዓት የለም ወይ የነጀማል ጣሰው ጥያቄ ነበር። የኢትዮጵያን ጥልቅ የኳስ ፍቅር፣ የህዝብ አደራ ለዋሊያዎቹ ኮከቦች የተለየ ህብረት ፈጥሯል። ሱዳንን አሸንፈን ኢትዮጵያን ከ31 ዓመት በኋላ ወደ አፍሪካ ዋንጫው መመለስ፣ ለአመታት በውጤት ረሃብ ተስፋ ያልቆረጠውን ታማኝ ተመልካች በድል መካስ የዋሊያዎቹ የመጨረሻ ቃል ሆነ። የማይደርስ የለም ሰዓቱ ደርሶ አዲስ አበባ ስቴዲየም እድሉ የቀናው ገብቶ ያልገባው ስቴዲየሙን ከቦ የድፍን ኢትዮጵያን አይኖች ሁላ በቴሌቪዥን መስኮቶች ላይ አፍጥጠዋል። ሀገራቸው ላይ 5-3 ያሸነፉ ሱዳኖች እንደ ሳት የሚፋጀው የአዲስ አበባ ስቴዲየም ጩኸትን ተቋቁመው አጥብቀው ተከላከሉ። የመጀመሪያው አጋማሽ 0-0 ተጠናቀቀ። ኢትዮጵያ 2 ጎል ትፈልጋለች። ከቤቱ ከወጣ 48 ሰዓት ያሳለፈው የአዲስ አበባ ስቴዲየም ታዳሚ ተስፋ አልቆረጠም። ከረፍት መልስ ነገሮች እንደሚስተካከሉ እያሰበ ጨዋታውን ቀጠለ። አዳነ ግርማ ተናፋቂዋን የመጀመሪያ ጎል አስቆጠረ። ሱዳን ግን ክልሉ ሳነመታ ሻማ አሸባ ከ3 ደቂቃዎች በኋላ ደግሞ ሁለተኛ ጎል እንደገና ተገኘ። ያኔ ሀገርን የቀለጠው ማለት ይቻላል። አዲስ ህንጻ ግሩ እንኳን ሰላዲን አዳነ ሰላዲን ኢትዮጵያ ብሔራዊ ቡድን ሁለተኛው ጎል አስቆጠረ። የማይዘነጋው ቀን በኢትዮጵያ እግር ኳስ ታሪክ ጥቅምት 4 2004 አዲስ አበባ ስቴዲየም ኢትዮጵያ ከሱዳን ታሪክ ቀያሪው ትውልድ ከ31 ዓመት በኋላ ወደ አፍሪካ ዋንጫው ሲመለስ ካዳንና ሳላዲን ጎሎች ጋር ፍቅር ይልቃል በቀጥታ ስርጭት